ያቄ አንድ ሰው ወላሂ ብሎ ከዋሸ በተከታታይ ነው መጾም ያለበት 3 ቀኑን ወይስ በተመቸው ሰዓትም መጾም ይችላል ንያ አድርጎ የሚል ጥያቄ ነው። ወላሂ ተብሎ በውሸት መማል አይቻልም። ከባድ ወንጀል ነው፣ አጥፊ ወንጀል ነው። ያወቁ በውሸት ወላሂ ብለው የማሉበትን ነገር ከፋራም አያስተካክለውም። ወላሂ ብለው የማሉትን በጾም ምስኪን በመመገብ ማስተካከል የሚቻለው የውሸት ካልሆነ ነው። ወላሂ አልመጣም ተብሎ ወደ አንድ ዘመድ ቤት ላለመሄድ ዝምድናን ለመቁረጥ ከማሉ ይሄን መሐላ አፍርሶ 10 ምስኪን አብልቶ ወይም 10 ምስኪን አልብሶ ይሄን ማድረግ ካልቻሉ 3 ቀን ተጾመው ወደ ዘመድ ቤት መሄድ ይቻላል። መደረግ የሌለበትን ሊያደርጉ ወይም መደረግ ያለበትን ነገር ላያደርጉ ከማሉ ነው መሐላውን በከፋራ ማስተካከል የሚቻለው እንጂ ያልሆነውን ነገር ወላሂ ሆኗል ብለው ያወቁ በውሸት ከማሉ ይሄ አልየሚን አልገሙስ ነው የሚባለው። ከፋራ መጾም ማብላት ማልበስ የሚያብሰው አይደለም፣ ጀሃነም ላይ የሚነክር ነው። መዋሸቱ ሳያንስ ጭራሽ ውሸት ላይ የተከበረውን የአላህን ስም ጠርቶ መማል የቀልብ መድረቅ፣ የኢማን መሳሳት፣ የጅህልና ምልክት ነው። ስለዚህ ለዚህ የሚያስፈልገው ተውበት ነው። ከተውበት ጋርስ ከተውበት በተጨማሪ ይሄን ለምን አደረኩ ብሎ ከመጸጸት ሁለተኛ አላደርግም ብሎ ለአላህ ቃል ከመግባት ከመታቀብ ጋር ከፋራ ያስፈልጋል አያስፈልግም? ከፋራ የሚያስፈልገው የምግብም ይሁን የጾም ከፋራ የሚያስፈልገው የሚጠቅመው በውሸት ወላሂ ላሉለት አይነት መሐላ ሳይሆን የተለመዱ ወላሂ አላደርግም፣ ወላሂ አልመጣም፣ ወላሂ አልሰጥህም ያሉትን ለመስጠት ለመሄድ ለማድረግ መሐላ ማፍረስ ከፈለጉ ነው እንጂ በውሸት የተማለ መሐላ ጀዛው እሳት ነው። ተውበት ካደረጉ አላህ ተባረከ ወተዓላ ሊምር ይችላል። ተጸጽቶ ሁለተኛ ይሄን አላደርግም ብሎ የአላህን ረሕመት መጠበቅ ነው። ሆኖም ግን እንደ ተጨማሪ የአላህን ምህረት ማግኛ ተደርጎ ከፋራ ማውጣቱ በላጭ ነው። ታዲያ ለውሸት ወላሂ የተባለበትም ይሁን ለውሸት ሳይሆን ከውሸት ውጪ ያሉ ነገሮች መደረግ የሌለበትን ሊያደርጉ መተው የሌለበትን ሊተው ከማሉ መሐላን አፍርሶ ከፋራ አውጥቶ ያን አላደርግም ያሉትን ማድረጉ ለምሳሌ ወላሂ አንቺ ጋር አልመጣም፣ ወላሂ አንተ ጋር አልሄድም አልመጣም ያሉ ዝምድና ለመቁረጥ የማሉትን መሐላ ከፋራውን ማውጣት ከተፈለገ ቀጥታ ወደ 3 ቀን መጾም አይደለም የሚካሄደው። 10 ምስኪን ማብላት፣ አንድ ጊዜ ምሳ ወይ መራት አጥግቦ ማብላት፣ አሊያ ደግሞ 10 ምስኪን ለሶላት የሚሆን ልብስ ማልበስ፣ ይሄ ነው የሚቀድመው አቅም ያለው ሰው። ይሄን የማድረግ አቅም ያለው አንድ ሰው ቢጾም ከፋራውን አውጥቷል አይባልም። ጾም የመጨረሻ አቅም ለሌለው ሰው መሐላም ይታበስበት ነው። የመሐላ ከፋራ የሚሆነው አቅም ለሌለው ሰው። የማብላት የማልበስ አቅም ያለ ወደ 3 ቀን ጾም አይካሄድም። አቅም የሌለው ሰው የማብላትም ይሁን የማልበስ አቅም የሌለው ሰው ሲጾም ከፈለገ አከታትሎ መጾም ይችላል። ከፈለገ እያረፈ 3ቱን ቀን በተለያየ ጊዜ መጾም ይችላል። በላጩ አከታትሎ መጾም ነው። ሌላኛው ጥያቄ